አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ እንደናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የምሰራው ሩዝ በምስር ነው። እንግዲህ ሩዙን አጥቤ ለሁለት ደቂቃ ትንሽ አስቀምጨዋለሁ። ከዛ በኋላ እንዲበስል ጨምሬዋለሁ ማለት ነው። ትንሽ ይብሰልና ከዛ ሩዙ ይጨመራል ማለት ነው። እስከ መጨረሻው ድረስ ተከታተሉ እሺ። እዚህ ጋር ደግሞ ዘይቱንና የአረቦች ቅቤ ያለ ከዛ እንደዚህ አደርግና ሽንኩርቱን እጠብሳለሁ ማለት ነው። እና እንደዚህ ጎልደን እስከሚሆን ድረስ እንጠብሰዋለን። አሁን ሽንኩርቴ ደርሷል። ከምስሩ ጋር በአንድ ላይ አድርገዋለሁ ማለት ነው። እና ደግሞ ምስሩ ደግሞ በዚህ 10 ደቂቃ ነው ያበሰልኩት። ምስሩ ያው ሩዝ ስለምጨምርበት ማለት ነው። እንደዚህ አድርግና ያቁላላሁትን ሽንኩርት እንደዚህ ከምስሩ ጋር እደባልቀዋለሁ በአንድ ላይ ማለት ነው እንዲበስል። በመቀጠል አጥቤ ያዘጋጀሁት ሩዝ አለ። ሩዙን እጨምራለሁ ማለት ነው። እንግዲህ እንደዚህ በአንድ ላይ ደብለቅ እናደርገዋለን ማለት ነው። እኔ በአንድ እጄ ስለሆነ የምሰራው ስልኬንም በአንድ እጄ ነው ያስኩትኝ። አሁን ቆይ በዚህ መልኩ እንደዚህ እናደርግና እንሰራለን ማለት ነው። በመቀጠል ከሙንና ጨው ነው የማደርግበት። ከዛ የተወሰነ ውሃ፣ ሞቅ ያለ ውሃ፣ ለብ ያለ ውሃ አደርግበታለሁ። አሁን የሚበቃውን ውሃ ጨምሬበታለሁኝ። ሩዙ እስከሚበስል ድረስ ከሚደርስ ድረስ እኔ ሽንኩርት ከትፋለሁኝ ማለት ነው። ከላይ የሚሆን ሽንኩርት አለ የሚደረግ። ቢስሚላህ ረህማን ረሂም። እና ይሄንን ይመስላል እንግዲህ። እስከሚበስል ድረስ ደግሞ እንጠብቅ። አሁን ደግሞ በረጃጅሙ የከተፍኩትን ሽንኩርት ልጠብስ ነው። ያው ከላይ የሚደረግ ነው፣ ከሩዙ ጋር የሚደረግ ሽንኩርት ነው ይሄ። እስኪ ደግሞ ሩዙን እንየው። ያ ሰላም ቆንጆ ሆኖ በስሏል። አሁን ሽንኩርቱ እንግዲህ ይበቃዋል። እንደዚህ ጎልደን ሲመስል እናዋጣዋለን ማለት ነው። አሁን በቃ
ድጋሜ የቀረኝን ሽንኩርት እየጠበስኩኝ ነው። ከዛ የሰራሁትን ሩዝ እንግዲህ እዚህ ሀራራ ውስጥ አድርጌያለሁኝ። በመቀጠል ከላይ ሽንኩርት የጠበስኩትን ሽንኩርት ነው የማደርገው። ከዛ በዚህ መልኩ ሩዙ በምስር አለቀ ማለት ነው። እንግዲህ እንደዚህ ግጥም አድርገን እናኖራለን ማለት ነው። ሩዝ በምስር ሲሰራ እንደዚህ ነው።